የማንም ምናምንቴ ሰላም አለይኩም ወራህመቱላሂ ወበረካቱ እንደምን አላችሁ ውድ የዩቲዩብ ቤተሰቦቼ እንደተለመደው እንግዲህ ቪዲዮ ይዤላችሁ መጥቻለሁ ዛሬ ደግሞ ለብቻዬ ነው የመጣሁት ዝም ብዬ ሳስበው ትንሽ እስቲ ኮንተንት እንቀላቀል ብዬ አሰብኩና ከዛውን ደግሞ ወደ ማዝናናቱ አይ ነው ብዙ ጊዜ ማዝናናቱ ላይ ምን እንሰራው በተለይ ድራማው ምናምን ነገር ነው እሺ እንደዚህ ድራማ እንዲሰራ የሚያደርጉት የሚያዝናና ነገር ነው ቁም ነገር ማዘል ነው ከዛ ሌላ ጊዜ ግን ከጄ ጋር እየመጣን ደግሞ ቁም ነገር እናወራለን ከዛ ውጪ ግን እስቲ አንዳንድ እኔ ሳያቸው ቁጭ ብዬ ቲክቶክ ስክሮል ሳደርግ ምናምን ያዝናኑኝ ቪዲዮዎች እናንተን ካዝናናችሁ ብዬ ሜቢ የቲክቶክ ሰዎች ካልሆናችሁ ብዬ ይዤላችሁ መጣቻለሁ እኔ ያዝናኑኝ ቪዲዮዎች ማለት ነው አብረን እንድንዝናናባቸው አብረን እንድንስቅባቸው እርሲያስ ለማዴ ነው አይኔን አታስቂው አለች ሴትዮ አንዳንድ ጊዜ እስቲ ወጣ እንበል ከክርክር ከጭቅጭቅ ከዚህ ጋር ከመከራከር ከመጨቃጨቅ ከሙርሰላ ጋር ከመደነቋቆር ትንሽ ወጣ እንበል እና ለብቻችን ደግሞ ጊዜ ይኑረን ከሰሙ ጋር ብያሰብኩና አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ የነሱ ቪዲዮዎች እያየን ዘና የምንል ይሆናል አይ ቲንክ የምትወዱት ይመስለኛል ግን ሀሳቡን ከወደዳችሁት ኮሜንት ላይ አሳውቁኝ የምገፋበት ይሆናል ወደ ቪዲዮ እንግባ መሰለኝ እስቲ አሁን ደግሞ ቲክቶክ ላይ ማን ነው እንዴ አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አናጺ ዛሬ ደግሞ አንደኛ አናጺ ነው የምትፈልጉት አናጺ ትፈልጋለሁ ግንበኛ ነው የምንፈልገው ይቅርታ አናጺ ብላችሁ ነው ግንበኛ ነው የምንፈልገው ይሄ አሟል ቆይ ግንበኛ እንደምትፈልጉ ሰምቼ ነው አሁን ደግሞ ግንበኛው ነው መጣ እኔ ግንበኛ ነኝ እንደዚህ እስከምትሆን ለምን ብበላ ይሻላል ደግሞ ምንድነው ፊቱን የተቀባው ማለት ግንበኛ ለመምሰል ግዴታ አመድ ነው ሲሚንቶ መሆኑ ነው አያሲ ነው በጣም ጀግና እኮ ነው እኔ እኮ ግንበኛ አረ ይድ ለምን ብላ እንደዚህ ይሄ ሶያ ሟል እርዳኝ ወንድሜ ዝራበኝ አባይ ተጨቀሩ ለምን ብላ ሲሉ ለማኝ ነው መጣ መጀመሪያ አናጺ ሆኖ መጣ አናጺ አይደለም ግንበኛ ነው የምፈልገው አለ ከዛ ደግሞ ግንበኛ ሆኖ ሲመጣ ደግሞ ኦኬ ለምንህ ብላ ብሎታል ይሄው ለምነው ሊበላ ታዲያ ምን ያርግ ሰውዬው እኮ ትክክል አይዞ ተረጋጋ አይዞ ተረጋጋ ምን ሆነ አይዞ በቃ ይሄው አይዞ ሰጠው እስራሲ ለለመንከኝ ስለምን አመንከኛል እኔ ግን አናጺ ነኝ ምን ስለአመንከኝ ምን ስለአመንከኝ ነው ያለው እስራሲ ለለመንከኝ ስለምን አመንከኛል እኔ ግን አናጺ ነኝ አንድ ምስማር ሰራ ለመንከኝ ስለምን አመንከኝ በቃ ይሄ ትክክለኛ አባባል ነው ምክንያቱም ለምን መሰላችሁ ሊሰራ ሲመጣ ሰውየው ግንበኛ ማናጺም ሆኖ ሲመጣ አላሰራ ብሎ ሲያበቃ ሲለምን አስተው 200 ብር ሰጠው ታዲያ ምን ያድርግ ስለዚህ እኛ ነን አያችሁ አይደል ስራ አጦችን እያበረታታን ያለነው እኛ ነን ይሄ ቁም ነገር አዘል ኮሜዲ ስራ ነው አክቹሊ ያሲኖ ብዙ ጊዜ የሚሰራቸው ቁም ነገር የሆኑ ስራዎችን ነው በደንብ የሚሰራው በተለይ አሁን ላይ እየሰራቸው ያሉት ኮንተንቶች በጣም ቁም ነገር ያዙ ናቸው ግን ይሄኛው ግን ወደ ኮሜዲው አዘን ብሎ ከዛ ግን ውስጡ ላይ በደንብ ቁም ነገር ያለው ነው ምክንያቱም ምንድነው ይሄ ልብ ብሎ ላይ ሰው ብዙ ጊዜ እኛ ነን ልመና የምንበረታታው ማለት ነው በቃ ጥፍጥፍ ብሎ እንትን ላለ ሰው ነው ምናዝነው ቁጭ ብሎ ለሚለምን ሰው ተባበሩኝ እርዱኝ ምናምን የሚልን ሰው ነው ግን እየሰራ ያለን ሰው እስቲና ሞክራት ብሎ ስራ ያጣን ሰው ስራ ከማስጀመር ይልቅ እየለመነ ያለን ሰው ነው ምናግዘውና ልመና የምናበረታታው እኛው ነን እያለን ነው አቤቱ ነሰነስከው እኮ ስለዚህ ይሄ ቪዲዮ በጣም ትክክል ይመስለኛል ብራቮ ያሲኖ አጨብጭበናል ትችላለህ እንግዲህ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ እና ስለዚህቻ ስለ አዲሷ ኮንተንቴም ኮሜንት ብታደርጉልኝ ደስ ይለኛል እንዲሁም ቻናሉን ሰብስክራይብ ላይክ ሼር ማድረግ እንዳይረሳ ወደ ቀጣዩ ቪዲዮ እንለፍ አስገባው ፑሽኪን አደባባይ ግን ከአደባባዩ ፊት ለፊት ከባለ አንድ ባለ አንድ መኝታ 76 ካሬ እስከ ባለ 3 መኝታ 150 ካሬ ነው በስነ ስርዓት ማለት ነው ኮስተር ብሎ ባለ አንድ መኝታ እንግዲህ ሰውዬው ስዕል ነው ከዛ ባለ አንድ መኝታ እስከ 6 ካሬ ምናምን እያለ ያበረ ከዛ ኮስተር ብሎ ልጁ አለመሳቁ ነው ደግሞ ከሁሉም በላይ የሚያስቀው አለመሳቁ ነው ከ120 ሺህ ብር ጀምሮ ይዘን መጥተናል ካንተ የሚጠበቀው 20 ቅድመ ክፍያ ነው የሚጠበቀው በ3 አመት ያለ ምን ይሆን ለበለጠ መረጃ ደግሞ ስልክም ነገረው ላይ ልጅ በቃ ቆይ ምን ፕሮፐርቲስ ነው እንደዚህ የሚያደርጋችሁ በኋላ እንዴ በየመንገዱ ስዕል ጋር አውሩ የሚላችሁ ምን ፕሮፐርቲስ ነው ፑሽኪን አደባባይ ምናምን እያለ እሺ እዚህ ቪዲዮ ላይ ግን ኮሜንት ብናይ ደስ ይለኛል ለምንድን ነው ተገርሞ የሚሰማ ከዛስ ቅናሹ አስገርሞት አረ ልጁም ጤነኛ አይደለም በቃ
በጣም ቆንጆ ነው። ግን የትኛው ፕሮፐርቲስ ነው እንደዚህ እያሳበዳችሁ ያለው? ምንድነው እየተፈጠረ ያለው? ሰው መንገድ ላይ መጨቅጨቅ ምናምን ነገር የተለመደ ነው። አክቹሊ መጨቅጨቅ አይደለም። አክቹሊ እናንተ ስራችሁን እየሰራችሁ ነው። ያው ተስተፈን ነው። ግን በቃ እንደዚህ ኮስተር ብሎ ከሰልጋ እስከ ማውራት ድረስ ያደረሳችሁ ምንድነው? ኤኒዌይስ ቆንጆ ሀሳብ ነው። ጥሩ ክሬቲቪቲ ነው። ለቲክቶክ አሁን አዲስ ኮንተንት ነው። ይሄ ልጅ ከሆነ ጊዜ በኋላ የክሬቲቪቲው ጥሩ ቦታ ያደርሰዋል ብዬ አስባለሁ። I'm proud of you, you know that. ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል። ፍቅረኛ ጥለህ ብትሄድ ሌላ ፍቅረኛ ያመጣል። ፍቅረኛ ግን ወዳጄ እናት ጥለህ ብትሄድ ምንም አይመጣም። አንደኛ ልጁ በዛ ጋር የሚቀርጸውም ሰው አለ፣ በዚህ ጋር የሚቀርጸውም ሰው አለ። ቆይ አሁን ለኛ የሚታየን በዚህ ጋር የሚቀረጽ ነገር ነው፣ በዛ ጋርም ቀራጭ ሰው አለ። ከዛ ሳይድ ነው ሰጥተው አይታዩም። ጓደኛ በጣም ገራሚ። ፍርቀኛ ያላችሁ ሰዎች እጃችሁን እያወጣችሁ እንግዲህ ፍርቀኛ ይኖረናል እኛም በጊዜ ሂደት። ዋው በጣም ገራሚ ቪዲዮ ነው። ኤኒዌይስ እንግዲህ ያው እንደ አዲስ ኮንተንት ትንሽ ቪዲዮ ነው ይዤላችሁ የመጣሁት። ያው ከወደዳችሁ ተቀጥልበታለሁ ብዬ ነው። ብዙ እኔ በደንብ የሚያዝናኑ ቪዲዮዎች ስላሉ በዛው ልክ ደግሞ ክሬቲቭ ሰዎች እየበዙ ስለሆነ በደንብ የሚያዝናኑ ነገሮች አሉ። እንደ አዲስ ኮንተንት ነው ቪዲዮ ሳንሽ ይዤ የመጣሁት። ከወደዳችሁት ንገሩኝና እያበዛው እመጣለሁ ማለት ነው ቪዲዮውን። እስካሁን ድረስ የነበረን ነገር ደግሞ ኮሜንት ላይ ብጽፉልኝ ደስ ይለኛል። ይሄን ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም ደግሞ ይሄን ቤት ሰብስክራይብ አድርጉ፣ ሰብስክራይብ አላደረጋችሁ። እስካሁን ላይ ነበረን ቆይታ እጅግ አድርጌ አመሰግናለሁ። ታውቃላችሁ ሁሌም ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ እንግዲህ ወሰላሙ አለይኩም።